እኔም እንዳንተ 666 አባለኝ ብሎ እኔ ለማናገር ይሞክራሉ። ተረት አይደለም ይሄ ነገር። እዚህ ኢትዮጵያ ውስጥ አማኝ የሆነ ህዝብ ውስጥ ነኝ። እንዴት እኔ ብዬ መጸጸተውን ሰው ላካ እንጸልይ ብሎ ስለኔ እየጸለየ መሃል ላይ እናንተ ክብር ናቸው። እርግጥ ነው ብዙዎቻችን ድህነት አለ፣ ችግር አለ፣ የኑሮ ከባድነት አለ። ይሄን ነገር ሁሉ ግን እናልፈዋለን። አንድ ቀን ነገሮች ይቀየራሉ እንጂ በጣም ረክሰንና ወርደን አንገኝ። እባካችሁን ሹገር ማሚ ያገናኘን፣ ክሩቤልን አገናኘን የምትሉ ሰዎች እባካችሁን ላለሁኝ የማይበጃችሁ የማይጠቅማችሁ ነገር ስለሆነ እናንተ ለክብር እንጂ ለርካሽ ነገር አልተጠራችሁም። ይሄ የዛሬው መልእክቴ ነው። አሁን እዚህ ጋር ላቋርጥና ክሩቤል አንተ የደም መስዋዕትነት አድርገሃል፣ የደም ፊርማ አድርገሃል። ያ ማለት ግን ባንተ ደም እንጂ የተፈራረምከው በፍየሉ ደም አይደለም። ፍየል በግ የሚሉት እዚህ በየክልሉ ላይ ያለ ኢትዮጵያ ውስጥ እንደዚህ በየሰፈሩ የሚሰሩ አሉ። እንደዚህ ጥንቁልና ነገር እነዛ ነው። ስለዛ እውቀቱ የለኝም። እነዛም ቢሆኑ ጥሩ ናቸው ማለት አልችልም፣ መጥፎ ናቸው። ግን ይሄ ግን ቃቃ ጨዋታ አይደለም። ይሄ ዝም ብለህም አትመረጥም። ታርጌት ያደርጋሉ። እኔን አጋጣሚ አይደለም እኔንም ያገኙኝ እኮ አጋጣሚ ይመስላል እንጂ ያ አጋጣሚ የራስ የሆነ አካሄድ አለው። አይምሳላችሁ ብር ላኩ አባሉት ሁላችሁ ይላሉ። በጣም ፈን ነው የሚያደርጉት። ጨዋታ አይደለም። ይሄ ትልቅ ነገር ነው። ማንም ሰው ከመንገድ ተነስቶ እንደዛ መሆን አይችልም። በፍጹም የሚሆን ነገር አይደለም። እኔ የሚገርምህ እዚህ ላይ እኔም እንዳንተ 666 አባለኝ ብሎ እኔ ለማናገር ይሞክራሉ። እንደዚህ አይነት ሰዎች እንደዛ ነኝ ብሎ ራሱ አለን። ራሳችን የምንጓባበት ነገር አለ። የራሳችሁ ስፒሪቹዋል የሆነ ነው ወይስ ኮድ ቋንቋ ነው ምንድን ነው? እሱን እንዲህ ነው ባደለ ደስ ይለኛል። ግን አንድ ሰው ፕሮፋይሉ ላይ ገብተህ ስታይ አካሄዱን ታያለህ። ፕሮፋይል የሚያደርገውን ነገር ታያለህ፣ የሚለብሰውን ነገር ታያለህ፣ አካባቢው ላይ ያለው ነገር ታያለህ። እና ላይፍ ስታይሉ ራሱ ቀላል የሚባል ላይፍ ስታይል ውስጥ ያሉ ሰዎች አሉ። ሉሲፈርን ተከትሎ ድሃ የሆነ ወይ ደግሞ እዚህ ዓለም ላይ ተራ የሆነ ህይወት ውስጥ ያለ ሰው አይደለም ያለው። እና የሆነ ሰፈር ውስጥ የሚኖር ልጅ መጥቶ እኔ ሉሲፈር አባለኝ ምናምን ይላል እና አይደለም በቃ የሚሆን ነገርና የማይሆን ነገር ያስታውቃል። ውድ የሀበሻ ጨዋታ ቤተሰቦች ከክሩቤል ጋር እየተጨዋወትን ያለ ነው። አባልነቱ እንደዚህ ቀልድ አይደለም ነው የሚለው። እንግዲህ በዛሬ በቴክኖሎጂ ምክንያት በየማህበራዊ ገጹ ላይ በሉሲፈር አባል ይሁን መዝገቡ 5000 ብር አምጥቶ ከዚህ በፊትም ቀደም ብለን ፕሮግራም መስራታችን ይታወሳል። እሱ አይደለም ነው የሚለው። ምክንያቱም የምንወራረደው በህይወት እንጂ በስጋ አይደለም። የምንሰራው ከመንፈስ ጋር እንጂ ከተገለጠው የስጋ ማንነት ጋር አይደለም ነው የሚለው። የእግዚአብሔርም ቃል እንደሚለው ውጊያችሁ ከመንፈስ ጋር ነው ይላል እንጂ ከተገለጠው ስጋ ጋር አይደለም ነው የሚለውና እኛም ውጊያችን ከጨለማው ኃይል ጋር ከወደቀው መንፈስ ጋር ነውና ወገኖች ራሳችሁን በጸሎት በርቱ። እንቀጥላለን ከክሩቤል ጋር ያለው። ክሩቤል እንግዲህ እዚህ ዘመን ላይ ሆነን ባለባበስ የምንለይበት ምክንያቱም ይህን ምልህ ለምንድን ነው? አንዳንድ ጊዜ ሰዎች ያዩትን በመልበስ እንጂ የልብሱ ትርጓሜ ምን እንደሆነ የማውቁ ዕውቀቱ ብዙ የለንም። ለዚህ ምሳሌ ልነግርህ የምችለው ለምሳሌ በተለምዶ ፒንክ ከለር ለሴቶች ይባላል እና ከከለሩ ጋር ያለው ኢፌክት ምንድነው? ከለሩ ህፃናት ልጆች ላይ ያለው ተጽዕኖ ምንድነው? ሴቶች ላይ ምን አይነት የሆርሞን ኢፌክት አለው? እነኚህን ነገሮች እኛ አናቅም። ግን ያው ውጭ ዓለም ያለው ተጽዕኖ ስለፈጠረብን ፒንክን ደጋግሞ ስላስተዋወቀን ለሴቶች ምርጫ ሆኖ ይቀርባል። እንደውም ያው ከሙያ እንኳን አንዳንድ ቤቶች ላይ አያለሁኝ መኖሪያ ቤቶች ውስጥ የሴቶች መኝታ ቤት ተብሎ ፒንክ ከለር መኝታ ቤቶች ይቀባሉ። ወደ እውነታው ወደ መሬት ላይ ወዳለው እውነታ ስንመጣ ግን ነጮቹ ወይም እንደዚህ በልጽገናል አውቀናል የሚሉት ሰዎች የልጆቻቸው መኝታ ቤት በፊልም የምናየው እንጂ እውነቱ ላይ ስንመጣ ፒንክ አይቀባም።
ያ ለምንድነው የቀለም ባለሙያ የሆኑ ሰዎች የበለጠ እዚህ ላይ ማብራሪያ መስጠት ይችላሉ። የሆርሞን ኢፌክት አለው ከለሩ ህፃናት ሴቶች ላይ የሚያመጣው የሆርሞን መጨመር ያለ እድሜያቸው ያንግ የመሆን ሴክሹዋል ፍላጎታቸውን እንዲነሳሳ የሚያደርግ ተጽዕኖ እንዳለው ብዙ ሰው አያውቅም። ግን እነሱ ደጋግመው ስለነገሩን ፒንክ ከለር የሴቶች ከለር ነው እየተባለን ስለሆነ ልክ እንደዛ አሁንም እናንተ ዩኒክ ነው የምትልበት ወይም የኛ ግሩፕ ነው የምትልበት በምንኛው መንገድ ነው? ምክንያቱም ሰው ባለማወቅም ያንን ልብስ ይለብሳል። ያን ስለለበሰ ወይም ያንን አካሄድ ስላደረገ ወይም የተለየ የጣት ምልክት ስላሳየ ነው የምታውቁት ወይስ ሌላ እኛ ማናውቀው እናንተ የምትግባቡበት መንፈሳዊ ዓለም የሚሰራበት ማንነት አለ? ያው ልክ ነው ያልከው ነገር ምን መሰለህ፣ ከሰማ ኢትዮጵያ ውስጥ አንዳንድ ሰዎች አሉ ስለዚህ ጉዳይ የሚያወሩ። ተረት ተረት አይደለም ይሄ ነገር። አብይ ይልማ የሚባለው ሰውዬ ወጣት ነገር ነው ልበል አሉ እና እንደዚህ ያወራሉ። አብዛኛው ነገር የሚያወሩት 90% ትክክል ነው፣ እውነት ነው። አሁን እንግዲህ ነገሮችን ሰፋ አድርገን ስናያቸው እቺ ዓለም እያደገች ነው። አርቲስቶቹን ካያቸው ቀንድ የሚያስበቅሉ አሉ፣ አሁን ቀንድ የሚያስበቅሉ አሉ፣ ሰውነታቸው የሚገለብጡ አሉ፣ ሙሉ ሰውነታቸው የሚነቀሱ አሉ። ያለ የፍየል ምልክቱ አለ። ባለፈው እናንተ ሎጎ ላይ ምስሉ ላይ ተጠቀማችሁት እሱ አለና ጸሎት አለ፣ ይደረግ ጸሎት አለ፣ የጸሎት ስርዓት አለው የራሱ። ኦፊሻሊ ውጭ ሀገር አለ ቤተክርስቲያን፣ የሉሲፈር ቤተክርስቲያን አለ። ቤተክርስቲያን ነው የምትሉት? የሉሲፈር ነው የሉሲፈር? አዎ የሉሲፈር የክርስቲያን ቤት ማለት እኮ ነው። የሉሲፈር ቤተ ያው በእኛ ሞስት ቸርች ነው የምንለው፣ ሉሲፈር ቸርች ነው። የኛም የራሱ የሆነ ቸርች ህግና ደንብ ያለው አለ፣ የራሱን አካሄድ አለው። ትንሽ ጥልቅ ነው። የኔ ትንሽ ትምህርቱ ላይ ገፋ ብልና ጠልቄ ነገሮችን አይቼ መጽሐፍ ብጽፍ እላለሁ አንዳንዴ ነገሮች ላይ ማለት ነውና፣ ግን እኛ የምናደርሰው ነገር አለ ለዚህ ሰው። አንተ ላይ የምታሳርፈው አሻራ አለ። ለምሳሌ የአንተ የላይፍ ስታይል አለ፣ ያንተ ሳይሆን አብዛኛው የኢትዮጵያ ላይፍ ስታይል አለና ምንድነው እሑድ ጠዋት የግዴታ ይሄዳል፣ ቤተክርስቲያን ይሄዳል፣ ማታ ላይ ይሄዳል። ከዛ ውስጥ የምታወጣበት መንገድ ነው የምትመርጠው። ልክ አንተ ኮንስትራክሽን ነው የምትሰራው አይደል? ልክ እሱን ስትሰራ ይሄ የሚሆነው ለዛ ነው፣ ይሄ የሚሆነው ለዛ ነው እንደምታስበው ነገር እዚህም ማን ምን ሊያደርግ ይችላል፣ ሰው የት ሊጠቀም ይችላል፣ የቱ ጋር ብንሆን ጥሩ ነው የሚሉ የሚሰሩ ዲቴል የሚሰሩ ሰዎች አሉ። ትንሽ እዛ ውስጥ ከፍ እያልክ ስትመጣ ግን የራሱ የሆነ አካሄድ አለው፣ የራሱ የሆነ አካሄድ አለውና እንደው ባላወራው ደስ ይለኛል አንዳንዶቹ ነገሮች። እኔም መጀመሪያ ራሴ ላይ መስራት ስላለብኝ መወሰን ስላለብኝ ከየትኛው በኩል መሆን እንዳለብኝ ማወቅ ስላለብኝ ማለት ነውና ለዛ መንገድ የሚሆን እንትን እፈልጋለሁኝ። ራሴን መጀመሪያ መቀየር እፈልጋለሁ። ሰዎችን ከማምከር በፊት የቱ ጋር ነኝ የሚለውን ነገር መወሰን እፈልጋለሁ። ህይወት በጣም ከባድ ነው። ከባድ የሚያደርገው ሰርቶ ማግኘቱ አይደለም። ሰርቶ ማግኘቱ ልብና ጉልበት ካለ ማንም ሰው ሰርቶ በልቶ መተኛት አያቅትም። ግን አሁን ላይ ያለው ነገር ብዙ እንድንመኝ ያደርጋል፣ ብዙ እንድናስብ ያደርጋል፣ የኛን ያለውን ነገር እንድንመኝ ያደርጋል። ለዛም ነው የሰውን ሳየው ነው ግራ ይገባኝ። እዚህ አማኝ የሆነ ህዝብ ውስጥ ነኝ ብዬ እኔ ራሴን ብቻ አግልዬ እንዴት እኔ ብዬ መጸጸተውን ሰው ላካ እኔ ጋር እኮ 1000 ሰው ወደ ደውላል በትንሹ። እንግዲህ እኔ
መጀመሪያ ላይ ስልክ ተለቆ ነበር እናንተ ላይ ደውዬ እንድታጠፉት አድርጌ ነው። ልቀቁትም ስል በዚህ ያህል ልክ ሰዎች ሲደውሉኛል ብዬ አስቤ አይደለም ስልኬን የሰጧችሁ። ግን በቃ የቱ ጋር እንዳለን ታያለና ያስፈራሃል ነገሩ። ሁሉም ከላይ እንደምታየው አይደለም። እንጸልይ ብሎ ስለኔ እየጸለየ መሃል ላይ እንዴት ነው እዛ ነገር ውስጥ ግን ብገባ ብሎ ሲያወራ ምን አይነት ነገር እንደሚሰማ አስበው። ገባ አይደለ? እና ትንሽ ማመን ከብዶኛል አሁን ነገሮችን። እዚህም የመጣሁትኝ በቃ ስለ ሰዎቹ ለማውራት ነው። እስቲ እንግዲህ የሀበሻ ጨዋታ ቤተሰቦች ከኪሩቤል ጋር እየተጨዋወትን ያለ ነው። ብዙ ሰው እንደደወለለት እየነገረን ነው። የቆመ የሚመስለው እንዳይወድቅ ይጠንቀቅ ተብሎ ተጽፏልና የቆመን የሚመስለን ሰዎች እንግዲህ የቆምንበት ነገር እንመርምር። የቱ ጋር ያለ ነው ራሳችንን። ይሄ መንፈሳዊ ትግል ከባድ ነው፣ ግን ሁሉ ጊዜ ከአሸናፊውን የያዘ ሰው አሸናፊ ነውና የምታምኑትን እግዚአብሔርን ብትይዙ አሸናፊ ትሆናላችሁ። የፍጹም እምነቴ ነው። ከኪሩቤል ጋር ጨዋታችንን እንቀጥላለን። ኪሩቤል እንግዲህ ያው አገሪቷ ውስጥ ያለው ኑሮንም እየኖርክ ስለሆነ ያለንን ድህነቱን ታውቀዋለህ። አንድ ነገር ግን ምንድነው ማንም ሰው ሲወለድ ንጉስ ሆኖ አልተወለደም። ከሰራ ከለፋ ከጣረ በህይወት መንገድ ውስጥ የማይቀየር ነገር የለም። ግን ለዛ ጋር ለመድረስ ዋጋ ያስከፍላል። አንተ ደግሞ የሄድክበት መንገድ ነገሮች አጭርና ቀላል ሆኑልህና በአጭር ጊዜ ውስጥ ከታክሲ ሹፌርነት ተነስተህ ወደ አልጠበቅከው የገንዘብ ከፍታ ውስጥ ገባህ። ይሄ ራሱን የቻለ የስኬት መንገድ ነው። ያም ቢሆንም ግን አሁን ደግሞ ማህበረሰቡ ከዚህ ያንተን የተነሳበትን የስኬት መንገድ እያየ ነው አንተን መከተል የፈለገው። ስለዚህ ምንድነው የት ድረስ ነው ተከተሉኝ የምትለው ወይስ ማንም እንዳይከተለኝ ነው የምትለው? በመጀመሪያ ስኬት አይደለም ይሄ ስኬት አይደለም። ምክንያቱም አሁን ላይ ዞር ብዬ ሳየው ባይሆን እላለሁ። እውነት ለመናገር አይኖ ህይወቴን ቀይሬያለሁ። ብዙ ነገሮች አግኝቻለሁ፣ የምፈልገው ነገር ሁሉ። ነገር ግን ህይወቴ ምድር ላይ ብቻ ሳይሆን ሰማይ ቤት የሚያስጠይቀኛል አሁን ላይ እና እሱ ነገር ስጋት ይፈጥርብኛል። ከዛ ትልቁ ነገር ግን አሁን ላይ እስካሁን ድረስ የምወጣበትን መንገድ አላገኘሁኝም። ህይወቴን ኮንትሮል ማድረግ አልቻልኩኝም። ራሴን ለማጥፋት ብዙ ጊዜ ተነሳስቻለሁኝ፣ ሞክሬያለሁኝም። ያኔ ከተገናኘን በኋላ ባለፈው ከተገናኘን በኋላ ከዛ በኋላ ብዙ ሙከራዎች አድርጋለሁ። ከከተማ ውስጥ አልነበርኩም፣ ከከተማ ውጭ ነበርኩኝ። ከሱ በፊት ግን አንድ ሁለት ሰዎች ልንገርህ ደወሉልኝና አንድ ልጅ ቴክስት ላከችልኝ በቴሌግራም ላይ። ኪሩቤል ነው ያለችኝ። አወርኳት፣ ላገኘ እፈልጋለሁ አለች እና የዛን ሰሞን ወደ አውርቼ ወደ ውጪ ለመውጣት እያሰብኩ ነበርና እኔ ላገኛት አልፈለኩም ነበረ። ምንድነው ሀሳቧ? እኔን ለማሟደል እና እኔን ከኔ ጋር ሌላ ነገር ስለማለት ነው። እንዴት እኔ ሴጣን ነኝ ከሴጣን ጋር ነው ውሎ ብዬ እንዴት ልታገኝ ትችላለች ያቺ ሴት? ማለት ምን ያህል ቢከፋት ነው ብዬ አሰብኩ። ሰዎችን ስታይ ደግሞ በአንድ ሰው ውስጥ ብዙ ሰዎችን ታያለህ። የአንድ ሰው ሀሳብ የአንድ ሰው ብቻ አይደለም፣ የሆነ ሰዎችን ይወክላል አይደለ? ያ ነገር በጣም ገረመኝ። ብዙ የገረሙኝ ነገሮች አሉ። እኔ የመጣሁት ዋናው ፐርፐዜ በቃ ከዚህ በኋላ ከፈለጋችሁ ይህን ቪዲዮም አስጫኑት ወይ ንገርልኝ ለሰዎቹ። ሰው ማግኘት አልፈልግም።
ኮምፕሊትሊ ማንንም ሰው ማግኘት አልፈልግም። ምክንያት ምንድነው? ምክንያት ራስን ማዳመጥ ፈልገ ነው ወይስ ለብቻ የምትሰራው ስራ አለ? ምንድነው? አሁን እንግዲህ የነበርክበት ሃይማኖት ስርዓት ሰዎችን እንድታገኝ ያበረታታል፣ አባልነታችሁ ቁጥራችሁ እንዲጨምር ያበረታታል። አሁን ግን አንተ የምትለኝ ማንንም እንዳይደውልልብኝ ማንንም እንዳያገኝ ነው የምትለው። የኔ ስራ አይደለም ያ ነገር፣ ሰዎችን መመልመል የኔ ስራ አይደለም አሁን ላይ። በፊት ግን ነበር። ማድረግ እችላለሁኝ ግን ማድረግም አልፈልግም። እዛ ነገር ውስጥ መሆን አልፈልግም። ካለውበት ነገር መውጣት እፈልጋለሁ። ትክክለኛ ሰው ማን እንደሆነ መለየት አልችልም። ሁሉም ሰው መጠቀሚያ ሊያደርገኝ ነው የምፈልገው አሁን ላይ። ሁሉም ሰው እናንተ ናችሁ አግኝታችሁ ዛሬም እንግዲህ አወራን፣ ነገም ከነገም ልታገኙ ትችላላችሁ። አላውቅም። ትረስት ያለኝ የተወሰነ በእናንተ በኩል ነውና ማንም ሰው ማግኘት አልፈልግም። ኪሩቤል ይላል እና አሁን ስሜ እውነተኛ ስሜ እስኪ ይመስለኝ ድረስ ነው ኪሩቤል የሚል የሰጠኝ ስምና ኪሩቤል እንደዚያ ልርዳ፣ ልጸልይ፣ ላግዝ ምናምን ይላሉ። ጀርባቸው መጥፎ ነው። ትክክለኛ የሆኑ ሰዎች እንዳሉ አምናለሁ። የተወሰኑ ሰዎች አሉ መንገድ የጠቆሙኝ። የተወሰነ ሰዓት ራሴን ከከተማ ወጥቼ ከነበርኩበት ነገር ለመውጣት ታገል ነበረና ከዛ ነገር ውስጥ ለመውጣት ስታገል በጣም ከባድ ነው። በተለይ ወደ መንፈሳዊ ትክክለኛ መንፈሳዊ ዓለም ውስጥ ለመግባት ስሞክር የነበረው ትግል ከባድ ነበረ። ይጥለኛል፣ እወድቃለሁ፣ ራሴን ስታለሁ፣ ምግብ አልበላም። ረጅም ሰዓታት የሆነ ቦታ ራሴን ቁጭ እያገኘዋለሁ። ምን እያወቅሁ እንደነበር አላውቀውም። ነፍሴን የሚያስጨንቁ ነገሮች አሉ። መተኛት አልችልም። እንቅልፍ መተኛት አልችልም። በቃ እንዲሁ እንዳለው ነው እና ጫት ነው የምቀመው። አሁን ጫት እየቃምኩኝ ያለሁት እንቅልፍ ሳልተኛ ለእንቅልፍ ብዬ ማለት ነው። እና ህይወቴ በጣም ተመሰቃቅሏል። እንደነገርኩ ነው። እባብ መጥቶ እኔን ሊገለኝ ይሞክራል። እባብ እና ሰዎች እባብ ስላቸው የምን እባብ ይሉኛል አካባቢ ያሉ ሰዎች። እንግዲህ አሁን ይሄ ምን ማለት ነው? አንተ ብቻ የሚታይ እኔ ብቻ ነው የሚታየኝ ማለት ነው። እና መንፈሱ ሊገለኝና ሊያጠፋኝ ይፈልጋል። ሙሉ በሙሉ ደፍሬም እዛ ነገር ውስጥ ራሴን ለመለወጥም ወደ ሃይማኖት መልኩ ስገባም ጫናው ከፍተኛ ነው። ወደ አንድ ገዳም ሰው ጠቁሞኝ ወደዛ ለመሄድ ሞክሬ ሆቴል ይዤ እዛ ሆቴል ውስጥ 2 ወር የተቀመጥኩት ምንም ሳላረግ ለመሄድ ነው የሄድኩት፣ ግን አልሄድም። ለምን እንደማልሄድ አላውቅም። እና ራሴን ኮንትሮል ማድረግ አልቻልኩም። ወደ ቀልቤ እመለሳለሁ። የሆነ ሰዓት ላይ ብዙ ነገሮች አሉ፣ ብዙ ስትራግሎች አሉ። አሁን ራሴን እንትን ለማድረግ ሞክራለሁ። ትግል አለ። ዝም ብሎ አይነት ሰው አይደለሁም። ዝም ብሎ ገብቼ ዝም ብሎ ከራሴ ጋር ትግል ላይ ነኝ እና ሰዎች እንዲገምቱኝ አልፈልግም። በማወራው ነገር ብዙ ሀሳብ ያለኝ ሰው ነኝ። የቱ ጋር እንደሆንኩ አላውቅም። ምናልባት ኔክስት እንገናኝ ይሆናል። ወይ ሞታለሁ ወይ ተርፌ ታገኘኝ ይሆናል። ግን አሁን ውድ የሀበሻ ጨዋታ ቤተሰቦች እንግዲህ በህይወት መንገድ ላይ ነው ያለነው። በልዑል መጠጊያ የሚኖር በአምላክ ጥላ ውስጥ ያድራል ተብሎ ነው የተጻፈውና በአምላክ ጥላ ውስጥ ለማደር ልዑልን መጠጊያ ማድረግ መልካም ነው እንላለን። ይሄ እንዲሆን እንግዲህ ኪሩቤል ያለበትን ነገር እየነገረን ነው። የሆነውን ነገር ለሱ የሚታይ ለሌላኛው ሰው ማይታይ ነገር አለ። ይሄ ሁሉ ግን ከዛኛው ዓለም ጋር የተያያዘ ነገር ነውና እባካችሁን እንግዲህ ኪሩቤልን መልእክት እናንተ ማክበራችሁ ባለመደወል ጉዳያችሁን ከኪሩቤል ጋር አገናኘን የሚለውን ጉዳይ ዳግመኛ ባለመጠየቅ ተባበሩን። እኛም የስልክ መስመሩን በህይወት መንገድ ላይ ለምናናግራቸው ሰዎች ሊያናግሩን ለሚፈልጉ ችግራቸውን፣ ህይወታቸውን ለእናንተ ይጠቅማሉ የሚሉትን ሰዎች የምናወራበትን ስልክ ስለሆነ የምንለጥፈው በማይጠቅም ነገር እባካችሁን ጊዜያችንንም ገንዘባችሁንም አታባክኑ። የኛንም ጥቂትም ብትሆን ገንዘባችንን አታባክኑብን።
እንግዲህ ለዛሬ ጥሩ ቆይታ እንዳደረግን ፍጹም እምነቴ ነው። እናንተም እንግዲህ ኪሩቤልን ሊሆን የሚገባውን መንገድ ገዳም እሄዳለሁ ብሎ ሞክሮ የደረሰውን ነገር ያሁን ነግሮናል። ከዚህም በበለጠ ነገር ትክክለኛ እውነተኛ የመንፈሳዊ ሰው የሆናችሁ ሰዎች ልታገኙት የምትፈልጉ ፐርሰናል ጸሎት ልታደርጉለት ልትረዱት የምትፈልጉ ሰዎች በግል ደውሉልን፣ እናገናኛቸዋለን። በዛ ግን ያው እንደነገረን መንፈሳዊ ሰዎች ነን የሚሉ ሰዎች፣ አዋቂ ነን የሚሉ ሰዎች፣ ከእግዚአብሔር ጋር ቅርበት አለን የሚሉ ሰዎች ከጀርባቸው ይዘው የመጡት ነገር ሌላ ታሪክ ነውና እባካችሁን በዛኛው መንገድ ባትሄዱ መልካም ነው፣ አታተርፉም እንላለን። ሰው በድጋሚ እንለዋለን፣ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ትርፉ ምንድን ነው? ምንም ትርፍ በሌለው ነገር ላይ ጊዜያችሁን አታባክኑ፣ እድሜያችሁን አታባክኑ። ስለዚህ በሚያተርፈው ነገር ላይ ዋጋ ባለው ነገር ላይ በርትተን እንስራ። ውድ የሀበሻ ጨዋታ ቤተሰቦች እንግዲህ በልዑል መጠጊያ የሚኖር በአምላክ ጥላ ውስጥ ያድራልና በመዝሙረ ዳዊት ምዕራፍ 91 ላይ እንዲህ ይላል፣ በቀኝ ሺህ በግራህም 10 ሺህ ይወድቃሉ፣ ወደ አንተ ግን በፍጹም አይደርሱም ተብሎ ነው የተጻፈውና ይህንን አምናለሁ። የነበረው ነገር ትንሽ አስደንጋጭ ነበረ፣ ግን የማምነው አምላክ ከኔ ጋር ስለሆነ ምንም እንደማይፈጠር ፍጹም እምነቴ ነው። እናንተም ደግሞ በጸሎት እያገዛችሁኝ ስለሆነ እግዚአብሔር አምላክ በብዙ አድርጎ ይባርካችሁ። ኪሩቤል ትንሽ ነርቨስነስ ሆኗል፣ እንግዲህ ከመኪና ወጥቷል። ይህን ይመስላል እንግዲህ የሀበሻ ጨዋታ ቤተሰቦች። የዛሬ እንግዲህ ኪሩቤል ነበረ። እንዳተረፋችሁ ፍጹም እምነቴ ነው። እባካችሁን በዚህ ፕሮግራማችን ላይ ያላችሁን ሀሳብ አስተያየታችሁን እንደ ሁል ጊዜው ሀሳብ መስጫ ሳጥኑ ላይ ያስቀምጡልኝ። እግዚአብሔር አምላክ በብዙ ይባርካችሁ፣ በብዙ ይባርካችሁ። ስለነበረን ጊዜ ከልብ አመሰግናለሁኝ። ቀጣይ ደግሞ ሌላ ባለ ታሪክ በሌላ በህይወት መንገድ ላይ ያገኘሁትን ይዤላችሁ እስክቀርብ ድረስ በጣም ያማረና የተሳካ ሳምንት እንዲሆንላችሁ እመኛለሁኝ። መልካም የስራ ጊዜ። እኔ ዘላለም ነኝ። ለዛሬ በዚህ አበቃሁኝ። ቸር ሰንብቱልኝ።